ሰላም የፓወር ሚዲያ ቤተሰቦች እንደምን መጣችሁ። ዛሬ ይዤላችሁ የመጣሁት እጅግ በጣም አስደሳች እና ህይወታችን ሊቀየር የሚችል ርዕስ ነው። በእጃችሁ ባለው ስልክ ብቻ መስራት ትችላላችሁ። ውድ ኮምፒውተር፣ ውድ ላፕቶፕ አያስፈልጋችሁም። ልዩ የቴክኖሎጂ እውቀት ሳያስፈልጋችሁ በወር $500 ከዛ በላይ ልትሰሩት የሚችሉበት ስራ ነው። ዛሬ አብዛኛው ሰው የብዙ ሰው ቪዲዮ ያየ ጊዜን እያበከነ ሊሆን ይችላል። በኤአይ ብቻ በመጠቀም ብዙ ሰዎች ገንዘብ እየሰሩ ይገኛሉ። እናንተ ዋናው የሚፈለገው መጀመር ብቻ ነው። ከጀመራችሁ ሁሉ ነገር ቀላል ነው። ቪዲዮ አለ፣ በዩቲዩብ ማግኘት ይችላላችሁ። በብዙ ሶሻል ሚዲያ ማግኘት ይችላላችሁ። መስራት ገንዘብ መስራት ይችላላችሁ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ዛሬ አብዛኛው ሰው ስልኩን በሶሻል ሚዲያ ላይ የሰውን ቪዲዮ ለማየት ብቻ ነው የሚጠቀሙ። ነገር ግን ጥቂቶች የኤአይን አፕሊኬሽን በመጠቀም ገቢ እያገኙበት ነው። በዚህ ቪዲዮ ከጀማሪ እስከ ከፍተኛ ደረጃ በስልካችን ብቻ በመጠቀም ገንዘብ መስራት እንደሚችል ስቴፕ ባይ ስቴፕ አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንዲሁም ለቻናላችን አዲስ ከሆናችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ምልክቱ ኦን በማድረግ በየቀኑ የሚለቃችሁ ቪዲዮ ይደርስላችኋል። ኤአይን ለመጠቀም ውድ ኮምፒውተር፣ ውድ ላፕቶፕ ያስፈልጋል? እሱ በፍጹም አያስፈልጋችሁም። ዛሬ በ26 ላይ እንገኛለን። አብዛኛው ታዋቂ የኤአይ መሳሪያዎች ወይም ቻት ቦትስ እና ኤአይ ቱልስ በሙሉ በስልካችን ብራውዘር ወይም በአፕሊኬሽን በቀላሉ ይሰራሉ። ጊዜ የሚወስደውን ስራ በስልካችን ኤአይን በመጠቀም በቀላሉ መስራት እንችላለን። እናንተ የሚጠበቅባችሁ ሀሳቡን መስጣትና ውጤቱን ለደንበኞች ወይም ለተለያዩ ፕላትፎርሞች ማቅረብ ነው። የመጀመሪያው ገንዘብ የምንሰራበት ዘዴ ኮንተንት እንደ ሶሻል ሚዲያ ራይቲንግ። የመጀመሪያውና በጣም ቀላሉ መንገድ የጽሁፍ አገልግሎት መስጠት ነው። በአሁኑ ሰዓት በርካታ ድርጅቶች የቲክቶክ እና የዩቲዩብ ቻናል ባለቤቶች ሶሻል ሚዲያቸው የሚሆን ጽሁፍ ወይም ስክሪፕት፣ ካፕሽን ወይም ብሎግ ፖስት ይፈልጋሉ። ኮንተንት ለምትሰሩት ብዙ ጊዜ እንዴት ሀሳብ አመጣለሁ ብላችሁ ልትጨነቁ ትችላላችሁ። ሀሳብ የለኝም በምን አይዲያ ልስራ ምናምን ብላችሁ ልትጨነቁ ትችላላችሁ። ግን በቀላሉ ስክሪፕት ጀነሬት ማድረግ እንችላለን። በመጀመሪያ የሚያሳያችሁ ቪዲዮ ለመስራት የሚያገለግለውን ታይትል እንዴት በቀላሉ ጀነሬት ማድረግ እንደሚችል አሳያችኋለሁ። ለምሳሌ እኔ እንደዚህ ብያለሁ፣ ራይት ቫይራል ሊስት ታይትል ፎር ዩቲዩብ ቻናል ኮንተንት ሶሻል ሚዲያ ማርኬቲንግ። እናንተ የምትሰሩት ኮንተንት ሊለያይ ይችላል። ስለ ቴክ ልትሰሩ ትችላላችሁ፣ ስለ ጤና ልትሰሩ ትችላላችሁ፣ ስለ ስፖርት፣ ስለተለያዩ ስለ ዜና ሊሆን ይችላል። እናንተ የምትሰሩትን ኮንተንት ትጽፋላችሁ። በምትፈልጉት ቋንቋ ጀነሬት እንዲያደርግ ከፈለጋችሁ እኔ በአማርኛ ብያለሁ፣ እናንተ በእንግሊዝኛ ከፈለጋችሁ በእንግሊዝኛ በምትፈልጉት ቋንቋ ጀነሬት አድርጎ ይሰጣላችኋል። ከዛ ሰንድ ትላላችሁ። ከዛ ቫይራል የሆኑ ታይትሎችን ጀነሬት አድርጎ ይሰጣልኛል። እንደምታዩት ቫይራል የሆኑትን ታይትሎችን ሰጥቶልኛል። ከነዚህ ውስጥ በመጠቀም ስክሪፕት ካዘጋጀን በኋላ ቪዲዮ መስራት እንችላለን። ማቻችሁን ሐሳብ እየተጠቀማችሁ ቪዲዮ መስራት ትችላላችሁ። አሁን እንዳየነው በቀላሉ ታይትል ጀነሬት አድርገናል። አሁን ማድረግ ያለብን በዛ ታይትል በመጠቀም እንዴት በቀላሉ ስክሪፕት ጀነሬት ማድረግ እንደምንችል አሳያችኋለሁ። ቀጥታ ወደ ጂሚናይ አፕ ውስጥ እንገባለን። ቅድም ጀነሬት ካረግነው ታይትል ውስጥ አንዱን በመጠቀም እንዴት በቀላሉ ስክሪፕት እንደምናዘጋጅ አሳያችኋለሁ። እኔ ለምሳሌ የሶሻል ሚዲያ አካውንታችሁ ከዜሮ ተከታይ ወደ 100,000 ለማሳደግ የነዚህን 5 ነገሮችን አድርጉ በሚል ታይትል ቪዲዮ መስራት ፈልጋለሁ። ከዛ ምን ብያለሁ? ታች ራይት ስክሪፕት ፎር ዩቲዩብ ቻናል ኮንተንት ሶሻል ሚዲያ ማርኬቲንግ ኢን አማሪክ ብያለሁ። እናንተ በምትፈልጉ ቋንቋ መቀየር ትችላላችሁ። ከዛ ሰንድ ትላላችሁ። እንደምታዩት ጀነሬት አድርጎ ጨርሶልኛል። እኔ በዚህ በመጠቀም የራስን ሀሳብ እየጨመርኩም ሌላ ሀሳብ ካለ እየጨመርኩ በቀላሉ ቪዲዮ መስራት እችላለሁ። እናንተ ቪዲዮ ሀሳብ የለም ማለት አትችሉም። ብዙ አይነት ሀሳቦች አሉ። በዛ ታይትል በራሱ ጀነሬት እያደረገ ከዛ ውስጥ እናንተ የሚመቻችሁን ርዕስ እየተቀበላችሁ በቀላሉ ቪዲዮ መስራት ትችላላችሁ እና አሪፍ ነው ብዬ አስባለሁ። እንዴት ይሰራል? በስልካችሁ ባለው በቻትጂፒቲ ሊሆን ይችላል፣ በዲፕሲክ፣ በጂሚናይ በመጠቀም እንዴት መስራት እንደምችል አሳያችኋለሁ። እኔ በጂሚናይ አሳያችኋለሁ። ለምሳሌ ለአንድ ፌስቡክ ገጽ የሚያስፈልጉ 5 የጤና ምክሮች ጻፍልኝ ብዬ እያዘዝኩ ነው። እናንተም እየፈለጋችሁ ማዘዝ ትችላላችሁ። ከዛ ስንድ ትላላችሁ። ራሱ ጀነሬት አድርጎ ያዘጋጅላችኋል። በትንሽ ደቂቃዎች ውስጥ ጀነሬት አድርጎ ያዘጋጅላችኋል። እኔ የፈለኩትን 5ቱንም ጽፎልኝ እንደዚህ በቀላሉ ጀነሬት አድርጎ አዘጋጅቶልኛል። እናንተ የምትፈልጉትን በመጻፍ ለቲክቶክ ስክሪፕት ሊሆን ይችላል፣ ለዩቲዩብ ሊሆን ይችላል፣ ለተለያዩ ሶሻል ሚዲያ ሊሆን ይችላል። የፈለጋችሁን ሪስ እየሰጣችሁ ማዘዝ ብቻ ነው። ከናንተ የሚጠበቀው የፈለጋችሁን ሪስ በመስጣት ማዘዝ ብቻ ነው እና አሪፍ ነው ብዬ አስባለሁ። ይሄ ማጠቀም እንችላለን። ይህንን አገልግሎት እንደ ፋይበር፣ አፕወርክ ለሀገር ውስጥ ላሉ የቴሌግራም ቻናሎች እና ድርጅቶች በመቅረብ በየቀኑ ክፍያ ማግኘት ትችላላችሁ። ሁለተኛው ደግሞ የኤአይ ምስሎችን እና ዩቲዩብ ተምኔሎችን መስራት። የዩቲዩብ ተምኔሎችን መስራት ነው። ምንም አይነት የፎቶሾፕ እውቀት አያስፈልጋችሁም። በስልካችሁ ካንቫ ወይም በሌንደርዶ ኤአይን በመጠቀም የፈለጋችሁትን ምስል በጽሁፍ ብቻ ማዘዝ ትችላላችሁ። አሁን ቻትጂፒቲን በመጠቀም ለምሳሌ አንድ ወጣት ስልኩን ይዞ $1 ሲቆጥር የሚያሳይ ፎቶ ስራልኝ ብዬ ማዘዝ እችላለሁ። እናንተ በፈለጋችሁ ቋንቋ ማዘዝ ትችላላችሁ። ከዛ ውጤቱን እናያለን። ስንድ ላለው ከዛ ውጤቱን እናያለን። የምታዩት የጻፍኩትን ጽሁፍ ተረድቶ እንደዚህ በቀላሉ ሰርቶልኛል። በዚህ በቀላሉ ሴቭ ማድረግ ትችላላችሁ። ጊዜ ሳታባክኑ ጎግል ላይ ምናምን ሳገቡ እንደዚህ በመጠቀም ብቻ መስራት ትችላላችሁ።
ይህን ለመስራት ግድ አካውንት ያስፈልጋቸዋል። እንደ አፕወርክ ያሉት እንደ ፌቨር ያሉት አካውንቶችን በመክፈት እናንተ መስራት የሚችሉበትን ስኪላችሁን ትጽፋላችሁ በባዮ ላይ በመጻፍ ይሄንን እሰራለሁ። ለምሳሌ ቪዲዮ ኤዲቲንግ ከሆናችሁ የቪዲዮ ኤዲቲንግ ብላችሁ መጻፍ ፕሮፌሽናላችሁን በመጻፍ ብዙ ክላይንትን ማግኘት ትችላላችሁ። እንደዚህ በቀላሉ እየሰራችሁ ለቴሌግራም ሊሆን ይችላል ለብዙ ሶሻል ሚዲያዎች እነዚህ ምስሎች ለሎጎ ለሎካል ቢዝነሶች ማስታወቂያ ወይም ለዩቲዩበሮች ተምኔል በመሸጥ በቀላሉ ተጨማሪ ገቢ ማግኘት ይችላላችሁ። እና አሁን ጂሚናይን በመጠቀም በቀላሉ ዩቲዩብ ተምኔል መስራት እንደሚቻል አሳያችኋለሁ። እኔ ታይትሉ ምን ብያለሁ? ያን በመጠቀም በወር እስከ $500 ለመስራት ብቻ። እናንተ አሁን ታይትል ሲጽፉ ማወቅ ያለባችሁ ሙሉ ዝርዝር መጻፍ የለባችሁ። እኔ አሁን እዚህ አብዝቻለሁ። በሳጠራ መልኩ መጻፍ አለባችሁ። ሰዎችን አትራክት ለማድረግ ብቻ ብዙ ጽሁፍ መጻፍ የለባችሁም። በሁለት በሶስት ቃል ብቻ በመጻፍ አትራክቲቭ እንዲሆን ማድረግ አለባችሁ። ከዛ በመቀጠል ምን ትላላችሁ? ጀነሬት አትራክቲቭ ዩቲዩብ ተምኔል እና ሳይዙን መጻፍ አለባችሁ። እሱ እንደፈለገ ጀነሬት ማድረግ ስለሚችል እናንተ ሳይዙን ሊሚት ታደርጋላችሁ። እና ስለ ዩቲዩብ ስለፈለኩ 16 በ9 ብያለሁ። ከዛ ስንት ትላላችሁ? እሱ በቀላሉ ጀነሬት አድርጎ ያዘጋጅላችኋል። እንደምታዩት በቀላሉ ሰርቶልኛል። እንደዚህ በቀላሉ ሰርቶልኛል። እናንተ ሴቭ ያርጋችሁ ለዩቲዩባችሁ መጠቀም ትችላላችሁ። ለተለያዩ ሶሻል ሚዲያ መጠቀም ትችላላችሁ። የሰራነውን ገንዘብ እንዴት በቀላሉ ወደ አካውንታችን ማስገባት እንችላለን? አሁን ዋናው ጥያቄ የሰራነውን ገንዘብ እንዴት ነው የምንቀበለው የሚለው ነው። አንደኛ ኢትዮጵያ ውስጥ ያሉ ደንበኞች ለሀገር ውስጥ ድርጅቶች ቲክቶከሮች ወይም ዩቲዩበሮች አገልግሎት በመስጠት ክፍያዎችን በቀጥታ በንግድ ባንክ ወይም በቴሌብር ወይም በሌሎች የባንክ አፖች መቀበል ትችላላችሁ። ሁለተኛ ከሀገር ውጭ ያሉ ደንበኞች በግል ስራ ማስታወቂያ ፕላትፎርሞች ወይም በፍሪላንስ ሳይት ላይ በመስራት በፓዮኒር በባይናንስ በክሪፕቶ ወይም በዘመዶቻችሁ አካውንት ክፍያ መቀበል ትችላላችሁ። ዋናው ነገር ዛሬኑ መጀመርና ራሳችሁን ሁልጊዜ ማሻሻል ነው። ዋናው ነገር ዛሬኑ መጀመር ነው። አንተ ጊዜያችሁን በመጠቀም ገንዘብ መስራት እንችላለን። እና ተጨማሪ ሀሳብ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ለቻናላችን አዲስ ከሆናችሁ ደግሞ ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። የደውል ምልክቱን ኦል በማድረግ በየጊዜው የሚለቃቸው ቪዲዮ ደርስላችኋል። ይመቻችሁ።